ሰላም እንዴት ናችሁ? ደህና ናችሁ ወይ? እስቲ አንዳንድ ኢንፎርሜሽን ልስጣችሁ። ስፔሻሊ ይሄ የሚመለከታችሁ አሜሪካን ሀገር ያላችሁ እና ኢትዮጵያ ለምሳሌ በፋርማሲ ሊሆን ይችላል፣ በላቦራቶሪ ሊሆን ይችላል፣ በነርሲንግ ሊሆን ይችላል። ግራጁዌት አድርጋችሁ እዚህ የመጣችሁ ማለት ነው። ግን እዚህ የሰራችሁበት ያልናችሁ ኢንፎርሜሽን ከማጣት ሊሆን ይችላል፣ እንዴት ኢቫሉዌት እንደምታስደርጉ ካለማወቅ ሊሆን ይችላል፣ በተለያየ ምክንያት ማለት ነው። ወይ ደግሞ ኢንፎርሜሽን የሚሰጣችሁ ሰው ማጣችሁ ሊሆን ይችላልና ከነርሲንግ ጋር በተያያዘ የሚ አሬን የምትባል ልጅ አለች። ቲክታክ ላይ ዩቲዩብ ቻናልም አላት። ዋትስአፕም ግሩፕ ከፍታ ልጆችን ሰፖርት እያደረገች ነው። በሲጂኤፍኤንም በኒውዮርክም እንዴት አፕላይ እንደሚደረግ የኔም ሲስተር ኤልሲ አሬን ሚል ቲክታክ ቻናል ከፍታ እሷም ብዙ ኢንፎርሜሽኖች የለቀቀች እሷም ዩቲዩብ ቻናል አላት። ስለዚህ ብዙ አሉ እንደዚህ የሚሰራሉ ሰፖርት የሚያደርጉ እና እሱን ግሩፕ ጆይን አድርጉ። ዲኤምቢ ኢትዮጵያም ግሩፕ ላይ ቴሌግራም ቻናል ነው። ዲኤምቢ ኢትዮጵያ ላይ ሰርች ብታደርጉት አለ። ሜቢ አንድ በፌክ የተከፈተ አለ፣ ግን ይሄኛው 520 ምናምን በላይ ተከታይ አለው ቴሌግራም ላይ እና እዛም ላይ ብዙ በጣም ሰፖርት የሚያደርጉ ልጆች አሉ። ኮንታክት ብታደርጓቸው ያግዛሉና እዚህ አሜሪካን ያላችሁ በሙያው መስራት የምትፈልጉ በጣም እርስ በርስ በጣም ይተጋገዛል። እዛ ግሩፕ ላይ ያሉ ልጆችና ጆይን አድርጉት፣ ግሩፑን ጆይን አድርጉት። የምትፈልጉት ኢንፎርሜሽን ካለ ነው የምትላቸው። እኔ ሊንኮቹን አስቀምጥላችኋለሁ እዚያውን ከቪዲዮ ጋር ያይጂ ሊንኮቹን የት ኢቫሉዌት ነው የምታደርጉበት። ለምሳሌ ፋርማሲስት ከሆናችሁ የት ኢቫሉዌት ነው የምታስደርጉ፣ ቶፍል ምናምን አጠቃላይ ቶፍልም የመውሰድ ኤክስፔክት ይደረግባችኋል። ስፔሻሊ ፋርማሲስት ላይ አይቻለሁ። እንትንም ገብቼ እኛም ጋር አብረው የሚሰሩ ፋርማሲስቶችንም ጠይቄያለሁ። የነርሲንጉም በተመሳሳይ ሜቢ ዲሲ እና ኒውዮርክ መሰለኝ እስከማውቀው ቶፍል የማይጠይቁት እንጂ ቨርጂኒያውን ቶፍል ይጠይቃል። የላቦራቶሪም በተመሳሳይ ሁኔታ ኢቫሉዌት አስደርጋችሁ ኢትዮጵያውን ዲግሪ የሚሰሩ ኢትዮጵያኖች አሉ በጣም ሰፖርቲቭ የሆኑና ፕሊዝ ግሩፑን ጆይን አድርጉት ለማለት ፈልጌ ነው። ይሄ ቪዲዮ ሜቢ እናንተና አንዳንዶቻችሁን ሜቢ አይ ኢትዮጵያን ያለሁት ማምን ያደርግልኛ ወይ ደግሞ አሜሪካ ምን ያለሁት ግን እኔ ለማተው ለሌላ ሰው ሊጠቅም ስለሚችል ሼር አድርጉት ለምታውቁት ሰው ማለት ነው። ስፔሻሊ አሜሪካን ሀገር ለሚኖሩ እህት ወንድሞቻችሁ ኢትዮጵያን ኤርትራውያን እህት ወንድሞቻችሁ ሼር አድርጉት። አመሰግናለሁ። ሌሎቻችሁም ፕሊዝ የምታውቁትን ኢንፎርሜሽን እንደዚህ በቲክታክ ቪዲዮ እየሰራችሁ ልቀቁ። ለአንድ ሰው ሊጠቅም ይችላል። መልካም ቀን ይሁንላችሁ።